አድርጌ እንደሚይዝሽ አሳይሻለሁ። ወረቀት ያለኝና እንደሌለኝ የዛን ጊዜ ታኛለሽ። አንዳንድ ጊዜ ለፍቅር ብለን የምንከፍለው መስዋዕትነት ነገር ለእኛ ብዙ ዋጋ ነው የሚያስከፍል። እየተሰደብንበት እየተረገድንበት ያለ ለዚህ ብለን ነው። እናት ነሽ ብለሽ አክብሬሽ ይቅርታ ጠይቄሻለሁ። ልትይኝም አልቻልሽም። ኦኬ ምንም ያንቺን ነገር ምንም ነገር ያወጣሁት ነገር የለም። ቮይስ አላወጣሁልሽ፣ ጽሁፍሽ አላወጣሁልሽ፣ ምንም ነገር አላወጣሁም። ምክንያቱም የእናት ክብር ስላለኝ ኦኬ እንጂ ይህን ህዝብ ማለት ነው ምንም ሳያውቅ ስለሚደግፍ እንጂ በአንድ ጊዜ የሁሉ ቮይሶችን አውጥቼ ብለቀው እንዴት እንደሚነሳ ህዝብ በደንብ አድርጌ ነው የማውቀው። በመሀል ልጅቷ ማርያም ከምራች ነው። በመሀል ልጅቷ ተሰቃየች። እንዲህ እኛ ምን አገባኝ ከነ ቤተሰቦቼ ጋር የምሰደገው سمو دريتر انتي سرح لكم نخلهم وحدكم ولادتي وي عارفكم سرحكم صرحوا وين نخلهم وحدكم راكت بلز اللي خاطئ بي خلطم حالي معتنا زقزاز يا اخي تمسيري مدريتر سرحكم صرحوا سراچون صرحوا مدريتر عاوزو لهم كلايك عندي سي يمانن بيرن አልሰደብኩም የማንን እናትን አልሰደብኩም የማንን እናት ዲስሪስፔክት አላደረኩም ማንንም ሰው ቮይስ ሊያመጣልኝ አይችልም ማንንም ሰው የሰደብኳትን ቮይስ የሆነ ነገር ቪዲዮ ሊያመጣልኝ አይችልም 21 ዓመትን በላሸታ ያልኩት ደግሞ የሰማሁትን ያየሁትን ስለሆነ ማለት ነው ምግብ በቀን አንድ ጊዜ ነበር ስሰጫት የምለው ደግሞ ስላየው ስለሰማሁ ያልሰማሁትን ነገር አላወራም ኦኬ አሁንም ነገም ሪስፔክት አለኝ በቤተሰቦቼ ስትመጪ ግን ሪስፔክት የሚባል ነገር የለኝም ምክንያቱም የኔ እናት ትሁን አያቴ ትሁን ወንድሞቼ ይሁን አንድም ወጥተው ዴይዝን አንቺንም ዲስሪስፔክት ያደረገ ሰው ስለሌለ ሶሻል ሚዲያ ላይ ማለት ከማንም በላይ የሚናገሩ ቤተሰቦች ናሉ አይደለም እዚህ ሶሻል ሚዲያ ላይ በአካል እስከ 15,000 20,000 ህዝብ ሰብስበው የሚናገሩ ቤተሰቦች ናሉ መናገር ጠፍቷቸው አይደለም ኦኬ ግን አንዳንድ ጊዜ ብዙ ጊዜ ሰው ሪስፔክት ሲሰጣችሁ ሪስፔክቱን በእንትን ተጠቀሙበት በስነ ስርዓት ተጠቀሙበት ኦኬ አሁን ምንም ነገር ልነካሽ አልፈልግም ወይ ዞርኪ ምንም ነገር ማለት ኢቭን በቃ የጌሚንግ ቀን ለማባላሸት ብለሽ የዛን ጊዜ በዛን ሰዓት መጣለው ነው ያልሽው እሱ ኦኬ ምጪ ሚያዝያ 5 ምጪ ሚያዝያ 25 ምጪ አያገባኝም እኔ ስሜን የሚባል ሶሻል ሚዲያ ላይ እንዳታነሽ በቃ ስሜን የሚባል ነገር እንዳታነሽ ስለዚህ ነገር መከራከል ትችያለሽ መናገር ትችያለሽ እንደፈለግሽ ልጅሽ ነች ኦኬ ስለዚህ ምንም ነገር እንዳታነሽ በቃ ከኔ ጋር ያለሽ ነገር እዚያ ቆም ምንም ነገር እንድትናገሪኝ ከኔ ጋር ሆነ እንድታወሪ አልፈልግም ኦኬ የራሳችን ህይወት አለን የራሳችን መንገድ አለን ሰውን ሪፖርት አድርጎልኝ አትበይ አንቺ ነሽ መክሰስ የምትፈልጊው ቀጥሎሽ መጥተሽ ኤምባሲ ላይ መክሰስ ትችያለሽ ማንንም ሰውን ሂድ ክሰስልኝ ወይ ሪፖርት አድርግልኝ አይባል ራስሽ በራስሽ መጥተሽ ሪፖርት አድርጊ ወይ ሪፖርት አድርጊ ኦኬ እና ሚያዝያ 28 ሰዓት 4 በኢትዮጵያ 4 ሰዓት ትገባለሁ ያልኩሽ የጌሚ ሰዓትና የጌሚ ቀን ነው ይሄ ደግሞ ሆን ብሎ የታቀደ እኔን ከዙ ጋር ለማጣራት ኦኬ እኔ የማንም ሰውን ድጋፍ የምፈልግ ሰውም አይደለሁ የማንም ሰውን እርዳታ የምፈልግ ሰው አይደለሁ ገባሻ በጌሜ ቀን ግቢ አያገባኝም ኦኬ ስሜን የሚባል ነገር እንዳታነሽኝ ወይት ሳይሞን ሲ በጣም የሚስጣራፍ ያር ካንሳው እንዳትካና አጻ እና እባክሽ አሁንም ተለመኝ ሰው በስነ ስርዓት እየለመንሽ ነው በቃ ተይኝ ከህይወቴ ውጪ እኔ ልጅሽ አይደለም አልወለድሽኝ ኦኬ ልጅ እናቴ እንደዛ ብላ ትቆጣጠረኝ እኔ ማንም ሰው በህይወቴ ገብቶ የኔን ህይወትን መፈትፈት አልፈቅድም ቤተሰቦች ይሰድበሻል ሊንዳ ኢቭን የአክስቴ ልጅ የምትይ ቪዲዮ አለ ኦኬ ሊንዳ እናቴ ምን ብላ እንደምትሰድባት ቁጭ ብለሽ ከጎና ሆነሽ እየሰማሻት ነበር ከጎና ቁጭ ብለሽ ማለት ነው እናቴን እየሰደበች እህቴን እየሰደበች ወንድሞቼን እየሰደበች እኔን እየሰደበች ቁጭ ብለሽ ከሷ ጋር እየሰማሻት ነበር አይገርመኝም ምክንያቱም ልጅሽ እየተሰደበች ለራሱ
ይስደባት እውነታቸው ናቸው ስላልሽ ማለት ነው። ኦኬ ብሮ ሪስፔክት አድርግ፣ እናቷን አክብር ምናምን የሚባል ነገር የለም። እናቴ እስካልተከበረች ድረስ የማንም እናት ላከብር አልችልም። እስካሁን ምንም ነገር መጥፎ የማላወራው ነገር ለዚህ ብዬ ነው። በቃ ተይ ኦኬ። ልጅሽን መያዝ ከፈለግሽ ልጃሽን መያዝ ትችላለሽ። ከኢትዮጵያ አውጥቶ ሰረቃት ነው ያልሽው። ከኢትዮጵያ ሰርቄ ለእኔ መውሰት ለጥቅም ብፈልጋት ኖሮ ወደዚህ ሀገር ቀጥ አድርጌ አመጣት ነበር። ስላልፈለኩ ነው ህይወቷ እንዲስተካከል ወደ አሜሪካ ሂጅ አልኳት። እኔ ደግሞ ምንም ነገር የከፈልኩት ነገር የለም። ከየት እናመጫችሁ ከየት ለራሱ አላውቅም። ኦኬ እንትን አድርገናታል፣ አድቫይስ ሰጠናታል፣ ምናምን ከጎኗ ነበርን፣ አይዞሽ እያልናት ነበር። ኦፍኮርስ አውቃለሁ። አንዳንድ ጊዜ ደግሞ ሰዎች ሲሆን ጭንቅላታችሁ በደንብ አድርጋችሁ ከፈት አድርጋችሁ አስቡ። ኦኬ እስካሁን የተሰደብኩት እኔ ይበቃኛል። በጣም ሰልችቶኛል። በቃ እኔ ማንም ሰው ሰደበኝ ምናምን ብሎ ተናግሬ ማለት ነው እንደፈልገው ሰው መሳደብ ይችላለሁ ምለው። አንቺ ግን የቀረባ ሰው ነሽ። የቀረባ ማለው እንጂ ሆነሽ አትደውሉ እባካችሁ። አንቺ የቀርብ ሰው ስለሆንሽ ብዬ ነው እየመለስኩልሽ ያለሁት። አሁንም እባክሽ ወደ ሌላ ነገር ሳሄድ ወደ ሌላ ነገር ወሬ ሳልሄድ ሳንሰዳደብ ሳንንትን ሳንል ምናምን በሰላም እንትንትንና በሰላም ምንለያ። ኦኬ አሁንም ልጅሽን ወደ እኔ አልመጣችም፣ አጠገብሽ ነው ያለችው። እኔ እኮ ወድጃት ወዳኝ እንጂ በእንትን አይደለም፣ በግዴታ ምናምን የሚባል ነገር የለኝም። አልወድም ካለችኝ እኮ ልተዋት እችላለሁ። ገባሻ? አንድ አይነት ስሜት ስላለ ነው አብረን ያለ ነው እስካሁን እየቀጠልን ያለ ነው። ባይኖረንም ኸላስ ራሱ አወጣ ዴዚ እኔ አልፈልግህም ማለት ከህይወቴ ራቅ ትበሪ። አንድን ደቂቃ ማይኗን አያትም። 10 ጊዜ ልወዳት ላፍቅራት ምንም አያገባኝ ስለሱ ኦኬ አሁን ይርዳት። ግን ራሷ እንደዛ ስትለኝ እኔ ሙሉ በሙሉ እርቃለሁ። አንቺ ከልጅ የራቅ ስላልሽኝ ግን ምርቅበት አመር የለም። ምክንያቱም ከልጅ ጋር እንጂ ከአንቺ ጋር ትዳር አላረግም። ስሜን እንዳታነሽ። ሚያዝያ 28 እያልሽ ነው። ቅዳሜ ነች። ቅዳሜ 4 ሰዓት ነው። ቅዳሜ 4 ሰዓት ደግሞ የኔ ጌም የሚጀመርበት ሰዓት ነው። ስሜን የሚባል ነገር እንዳታነሽ። የፈለግሽውን አውሪ ስለ ልጅሽ፣ ስለ አንቺ የፈለግሽውን አውሪ። ስሜን የሚባል ግን እንዳታነሽ። በቃ የራስሽን እንትን ነገር አድርጊ። ኦኬ የራስሽን ነገር አድርጊ። በቃ የራስሽን ነገር አውሪ። የራስሽን እንትን አድርጊ። ሚያዝያ 28 ብሎ ነገር የለም። ስለ ራስሽ ጉዳይ፣ ስለ ራስሽ ላይፍ፣ ስለ ልጅሽ ላይፍ አውሪ። አሁን ስለሱ ምንም ነገር ልልሽ አልችልም። እኔ ለምን ተናገርሽ ስለ ልጅሽ ለምን አልተናገርሽም ልልሽ አልችልም። ሚያዝያ 25 የሚሆን ሚያዝያ 20 ስለ እኔ ስም ሁለተኛ እንዳታነሺ ሶሻል ሚዲያ ላይ ገባሻ? በቃ እኔና አንቺ በዚህ በሰላም መለያየት አለብን። ከዚህ በላይ እኔ ለራሱ አቅም የለኝም። ኦኬ ሶ በደንብ አድርጌ ይሄ ሜሴጅ ይደርስሻል ብዬ ተስፋ አድርጋለሁ። ስሜን ካነሳሽው ግን የዛን ጊዜ ሪስፔክት የሚባል ነገር የለም፣ ዲስሪስፔክት ነው የምንሄደው። ኦኬ እኔ የእኔ ቤተሰቦች እናቴ ቤተሰቦቼ ዴዚን ሪስፔክት እያደረጉ እናቴውን ሪስፔክት እያደረጉ የዴዚ እናት ግን የኔ ቤተሰቦችን ዲስሪስፔክት ልታደርጋችን አንድ ወይን የኔ እናት እዚህ ያላችሁ 6600 ሰዎች አላችሁ። የኔ እናት ወይ የኔ ፋሚሊ ሶሻል ሚዲያ ላይ ወጥተው ወይ ዴዚን ወይ የዴዚ እናትን ዲስሪስፔክት ሲያደርጉ አይታችሁ ታውቃላችሁ? አይታችሁ ታውቃላችሁ? እዚህ ያላችሁ ሰዎች በሙሉ ማለት ነው። ያየ ሰው አለ? ከኔ ፋሚሊ በሙሉ ማለት ነው። ማንም አይገባም። ማንም ነቨር ኤቨር ዲስሪስፔክት ያደርጋቸው በማዶ ሆኖ ነው የሚከታተሉት። እንዲህ ሶሻል ሚዲያ ላይ የሚያመጣቸው የለም። እናቴ እኮ የ50 ዓመት ልጅ አይደለችም፣ የ42 ዓመት ልጅ ነች። አሮጊትም አይደለችም እኮ ወጣት ነች። ገባችሁ? እና ቲና እባክሽ ተይኝ። በቃ ከአንቺ ጋር ያለኝን ነገር ብዙ ነገር ሄደናል። አልሰድብኩሽም።
የአንቺ ስድብ አለ ባወጣው ብንትን ብል በጣም መጥፎ ነገር ነው የሚደርሰው። ህዝቡም ወደ አንቺ ነው የሚገለበጠው። ይህንን ነገር እንዲሆን ግን እኔ አልፈልግም። ገባሻ? ይሄን ሳላደርግ ለራሱ እናትና ልጅ አጣላቸው እየተባልኩ ስለሆነ ይሄን አድርጌ ደግሞ ምን እንደሚመጣ ስለማውቀው በህዝብም ለራሱ ቢወጣ ማለት ነው እንደ ህዝብ እንደምትገለይ ልታውቂው ይገባሻል። እንደ ህዝብ ማለት ነው። በተለይ 2 ቮይስ ያለው ባወጣው እንደ ህዝብ ትገለያለሽ። እባክሽን ተይኝ በቃ። ከነ አክስትሽ ልጅ ነች፣ ከነ አጎትሽ ልጅ ያለችው እቺ ዱባይ ላይ ያለችው ከነ የቤተሰቦችን አድረስ እየፈለገች ሌሎች እየሰጠች ያለችው ስልክ እያወጣች ምናምን። ይህን ሁለታችሁም ማቆም አለባቸው። ሁለታችሁም ሶሻል ሚዲያ ላይ ስሜ እንድታነሱት አልፈልግም። ስለ ልጃችሁ እንደፈለጋችሁ አውሩ፣ ስለ የራስሽ ህይወት እንደፈለግሽ አውሪ። ባይ ዘ ዌይ ጋይስ እኔ አሁን እየተናገርክ ለምን እየተናገርክ የምትሉኝ ያላችሁት በየራሴ ቀን የራሴ ጌም የማደርግበት ቀን የራሴ አንድ አይነት በቀኑና በሰዓቱን በዛን ጊዜ ላይቭ እገባለሁና እናገራለሁ እያለ ስለሆነ ምን እንደምትናገር ደግሞ ብለን በርግ ስለማውቀው ካሁን በኋላ ምንም ትዕግስት የለኝም። እኔ በዲስሪስፔክት ከሄድን በዲስሪስፔክት ነው የምንሄደው። ሁሉ በሄደችበት መንገድ እንሄዳለን። ስሜን እንዳታነሽ ነቨር ኤቨር። የጌሜ ቀን ሚያዝያ 5 ነው በኢትዮጵያ ከምሽቱ 4 ሰዓት በኢትዮጵያ ማለት ነው የሚጀመረው። 3 ሰዓት ላይ ነው የምንገባው። በኤሮፓ ደግሞ ሜይ 3 ማለት ነው ሰዓት 8 ሰዓት ነው የምንገባው። ሁላችን ጋይስ ይህን መልእክት አድርሱላት ወይዘሮ ቲና እባክሽን ስሜን እንዳታነሽ ወይዘሮ ቲና። አሁንም በሬስፔክት ነው እየመለስኩልሽ ያለሁት። አልሰደብኩሽም። የሰደብኩሽ ያለ ቪዲዮ አምጪ ይቅርታ ልጠይቅሽ ብዬሻለሁ። ኦኬ ምንም አይነት ነገር አልሰደብኩሽም። እኔ ዲስሪስፔክትሽም አላረግኩሽም። ኢግኖር ላረጋት አልችልም ብሮ። ቤተሰቦቼ በሙሉ ተበጥጠዋል። ኦኬ አንድን የኔን ቤተሰቦች ሪስፔክት እያደረጉ ሪስፔክት እየሰጠው ዲስሪስፔክት ልትሰጣቸው አልፈልግም። እኩል ሚል አለብን እና ቴንኪ ሶማች ለሁላችሁ ነው የሚፈልገው መልስ ይሆናቸዋል። ለሁላችሁም ጋይስ መልካም ቀን። የጌሙንግ ኦኬ እንዴት አድርጌ ነው ተው ብሮ እስኪ ንገረኝ። እንዲህ በሙሉ ቤተሰቦቼ እና ኒኮን እየተሰደቡ ነበር።